ሰላም ዩቲዩብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ የምናወራው ትሬዲንግ ፕላን እንዴት ማዘጋጀት እንዳለብን እና ትክክለኛው የትሬዲንግ ፕላን ምን አይነት እንደሆነ እናወራለን። በዚህ ቪዲዮ ጠለቅ ያለ ነገር ሳይሆን ትሬዲንግ ፕላናችሁን እንዴት እንደምታዘጋጁ ነው የምናወራው። ብዙ ደቂቃ አይወስድባችሁም። ቪዲዮን በትኩረት መከታተል እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ እንገባለን። ትሬዲንግ ፕላን ስናወጣ የመጀመሪያው ትሬዲንግ ፕላናችን መሆን ያለበት ትሬዲንግ ጎል ነው። ትሬዲንግ ጎል ስንል በአንድ አመት ውስጥ ምን አይነት ትሬዲንግ ጎል እንዳለን፣ በግማሽ አመት ምን አይነት ትሬዲንግ ጎል እንዳለን፣ እናም በአንድ ወር እና በአንድ ሳምንት ምን አይነት ትሬዲንግ ጎል እንዳለን። ትሬዲንግ ጎል ስናወጣ ምንጊዜም ትሬዲንግ ላይ ሊፈጠር የሚችለውን ስለማናቅ ይሄን ያህል ማትረፍ አለብን ብለን ማውጣት አንችልም። ይሄን ያህል ገንዘብ ብለን በገንዘብ መተመን የለብንም። ነገር ግን የአካውንታችንን ይሄን ያህል ፐርሰንት አሳድገዋለሁ፣ ይሄን ያህል ፐርሰንት ደግሞ ለማሳደግ እሞክራለሁ፣ ከከሰርኩም ይሄን ያህል ፐርሰንት ልከስር እችላለሁ ብለን ትሬዲንግ ጎል ማስቀመጥ አለብን። ሁለተኛው ትሬዲንግ ስትራቴጂያችንን አይደንቲፋይ አድርገን ማስቀመጥ። ትሬድ ከመግባታችን በፊት ምን አይነት ኢንተሪ ሴታፖችን እንደምንጠብቅን እና የትኛው ሴሽን ላይም ትሬድ እንደምናደርግ አይደንቲፋይ አድርገን እናስቀምጣለን። እያንዳንዱን ዲቴል የሆኑ ነገሮችን ትሬዲንግ ስትራቴጂያችንን አብራርተን ጽፈን ትሬዶችን በቀጣይ እንገባለን ማለት ነው። ሶስተኛው ሪስክ ማኔጅመንት። ይህንን የማታደርጉ ከሆነ ሪስክ ማኔጅመንት ከሌላችሁ ሁሉንም ነገር ብትተውት የተሻለ ነው። ሪስክ ማኔጅመንታችሁን ዊን ሬታችሁን እና ሪስክ ቱ ሪዋርዳችሁን ካልኩሌት አድርጋችሁ እንዴት አድርጋችሁ ትሬድ ብታደርጉ ስንት ሎሶችን እና ስንት ትርፎችን ብታገኙ ትርፋማ እንደምትሆኑ ካልኩሌት አድርጋችሁ ሪስካችሁን አካውንታችሁን ማኔጅ አድርጋችሁ መቆጣጠር አለባችሁ። ይሄን የምታደርጉ ከሆነ የተሻለ ቦታ ትደርሳላችሁ። አምስተኛ ከትሬዲንግ ፕላናችሁ ውስጥ መካተት ያለበት ትሬዶቻችሁን ጆርናል ማድረግ። ትሬዶቻችሁን ጆርናል ለማድረግ ትሬዲንግ ፕላን ማውጣት አለባችሁ። ቀንና ሰዓቱን እንዴት አድርጋችሁ ጆርናል እንደምታወጡ እና የተለያዩ ነገሮችን ባለፈው በሰራሁላችሁ ቪዲዮ አስቀምጬላችኋለሁ። ጆርናል ሊስት ማዘጋጀትና ጆርናል ማድረግ ትሬዲንግ ፕላናችሁ ላይ መካተት አለበት። ስድስተኛ ትሬዲንግ ሮቲን። ትሬዲንግ ሮቲን የምንለው ትሬድ ከመግባታችሁ በፊት ማድረግ ያለባችሁን ራሳችሁን ለትሬድ እንዴት አድርጋችሁ እንደምታዘጋጁ የሚያሳይ ሮቲን ሲሆን ትሬድ ከመግባቴ በፊት ይሄን ያህል ደቂቃ አናላይሲስ ሰራለሁ ወይንም ይሄን አይነት ስፖርት ሰራለሁ ወይንም ይሄን አይነት እንቅስቃሴ ያደርጋለሁ ብላችሁ ትሬድ ከመግባታችሁ በፊት ራሳችሁን ለትሬድ የምታዘጋጁበት ሮቲን ሊኖራችሁ ይገባል። ይሄ ትሬዲንግ ፕላናችሁ ላይ መካተት አለበት። ሁልጊዜም ትሬድ ከመግባታችሁ በፊት ይሄንን ነገር እያደረጋችሁ ራሳችሁን እያዘጋጃችሁ ወደ ትሬዲንግ መግባት አለባችሁ። ሰባተኛ ትሬዲንግ ሳይኮሎጂ። እነዚህን ነገሮች ለማክበር ትሬዲንግ ሳይኮሎጂ በደንብ ያስፈልጋቸዋል። ትሬዲንግ ሳይኮሎጂ የምንለው ዲሲፕሊን መሆን፣ ኢሞሽንን ማጥፋትና የተለያዩ ነገሮችን ቅጽበታዊ በሆኑ ውሳኔዎችን አለመወሰን። እናም ከላይ ያወጣናቸውን የትሬዲንግ ፕላኖቻችንን ለማክበር ትሬዲንግ ሳይኮሎጂ ያስፈልገናል። ራሳችንን ለዚህ ማዘጋጀትና ራሳችንን በደንብ ማሳመን ይገባናል። በዚህ ቪዲዮ እንዴት አድርገን ትሬዲንግ ፕላን ማውጣት እንዳለብን በጥቂቱም ቢሆን አይተናል ብዬ አስባለሁ። ሌላ መጨመር አለበት ብላችሁ የምታስቡትን ነገር ኮመንት ላይ አስቀምጡልኝ። ጥያቄም ካላችሁ ኮመንት ላይ አስቀምጡልኝ። ሪፕላይ እያደረኩ መልሳለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ በማድረግ አግዙኝ። መልካም ጊዜ ይሆንላችሁ።